ውድ ተመልካቾቻችን ይህ ሳምንታዊ የሙያችን ፕሮግራማችን ነው። እንደምን ሰንብታችኋል? ዛሬ ወደ እናንተ አንድ ሙያ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ግብዣችን ነው። ከኛ ጋር ሁኑ። ዛሬ ከሙያዎች መካከል የምናስመለክታቸው አንድ ሙያ አለ። እሱም ጋዜጠኝነት ነው። ስለ ጋዜጠኝነት በወፍ በረር የሰራነው ፕሮግራም አለ። ተከታትለን እንመለስ። የጋዜጠኝነት ታሪክና ጅማሮ ለሰው ልጅ መረጃ አስፈላጊ ሆኖ ወደ ተገኘበት መንስኤ ፍጥረት ዘመን ይመለሳል። በተለያዩ ዘመናት መንግስታትና ህዝቦች በተለያዩ ዘዴዎች መረጃን ሲለዋወጡ ኖረዋል። ከዚህ መሰረት ተነስቶ በሳይንስ መልኩ የተደራጀ ሙያ ነው ጋዜጠኝነት ማለት። ፍሬ ነገሩ መረጃን ትርጉም ባለው መልኩ ሰብስቦ አደራጅቶና አቀናጅቶ ማቅረብ ነው። ተመልሰን መጥተናል። ፕሮግራማችን እንደወደዳችሁት ተስፋ አደርጋለሁ። አሁን በመቀጠል የምንሄደው እንግዶች አሉኝ። ከጋዜጠኝነት ሙያ የመጡ እንግዶች ናቸው፣ ከጎን ይገኛሉ። ስለ ጋዜጠኝነት የተወሰነ ነገር እናወራለን። የመጀመሪያው ጥያቄያችን የሚሆነው የጋዜጠኝነት ሙያ ምንድን ነው? ጋዜጠኝነት ማለት የህዝብ አይንና ጆሮ ነው። ይህ ማለት ጋዜጠኛ የሚሰራው ለህዝብ ነው ማለት ነው። ስራው ህዝብን ማገልገል። በምንድን ነው የሚያገለግለው? ለህዝብ የሚያስፈልገውን መረጃ አሰባስቦ አቀናጅቶ ለህዝብ ማቅረብ ጋዜጠኛ ስራ። ለመልሱ በጣም እናመሰግናለን። ሁለተኛው ጥያቄ የሚሆነው ለተከታዩ እንግዳችን ይሆናል። ተከታዩ እንግዳችን ጋዜጠኝነት በአንድ ማህበረሰብ እድገት፣ በሀገር እድገት ውስጥ ሚናው ምን ያህል ነው እና ከዛ ጋር ያያይዘው ደግሞ በአንድ ሀገር ውስጥ የጋዜጠኝነት ኃይሉ ምን ያህል ነው የሚለውን ቢያብራሩልን። ልክ እንደኔ አመለካከት አንድ ጋዜጠኛ ለሀገር ከሚሰጣቸው ጥቅሞች ዋነኛ ጥቅሞች ብዬ ከማስባቸው መካከል የማህበረሰብን ችግር ለመፍታት በጣም ስትራይቭ ያደርጋል ብዬ አስባለሁ። እና ኢቨን ባደጉ ሀገራቶች ላይ ካስተዋልክ ማህበረሰቡ ጥያቄ የመጠየቅ እድል በጣም ያገኛል። ጥያቄ ደግሞ በተጠየቀ ቁጥር የማስመለስም ተከታትሎ ነገራቶችን የህዝብን ተወካይ ሆኖ ልክ እንደ አራተኛ መንግስት ሆኖ አክት ያደርጋል ማለት ነው። እና አራተኛ መንግስት ብሎ ማለት የምር አራተኛ መንግስት ሆኖ ሳይሆን የሚሰራቸው ስራዎች ከነሱ አንፃር ነው ማለት ነው አራተኛ መንግስት ሊያስብለው ይችላል። ምክንያቱም የህዝቦችን ችግር ነው ተከታትሎ የሚያስፈታው እና ደግሞ ጥያቄዎችን ያስመልሳል። የህዝቦችን ጥያቄዎች፣ ቅሬታዎች ተከታትሎ ለሚመለከተው አካል በማቅረብ ጥያቄዎችን ያስመልሳል ማለት ነው። ስለመልሱ እጅግ አድርገን እናመሰግናለን። ወደ ቀጣዩ ጥያቄ የምንሄድ ይሆናል። ቀጣዩ ጥያቄያችን ደግሞ ለቀጣዩ እንግዳችን የሚሆን ይሆናል ማለት ነው። ከጋዜጠኝነት ሙያ በጣም ከባዱ የሚባለው ክፍል የትኛው ነው? የሚከብደው የጋዜጠኝነት የሚያው ክፍል የትኛው ክፍል ነው? ቢያብራሩልን። እሺ፣ አመሰግናለሁ። ጥያቄው ከጋዜጠኝነት ሙያ ከባዱ ወይም ፈታኝ የሆነ ክፍሉ ምንድነው? አንድ ጋዜጠኛ ሁሌም ለሐቅ የሚቆም ከሆነ ወይም ሁሌም ለእውነት የሚቆም ከሆነ ከብዙ አካሎች ወይም ከብዙ አካል ክፍሎች በጣም ትላልቅ ብዙ ነገራቶች ይመጣሉ። ለምሳሌ ከመንግስት አሁን መንግስት የሚሰራቸውን ስራዎች ወይም ኮራፕሽኖች ወይም ሙስናዎችን አውጥቼ ወይም ለህዝብ አሳውቃለሁ የምትል ከሆነ ከመንግስት የሚመጣብህ እንትን አለ፣ ግፊት አለ። እንደምናየው የዛሬ 5 ዓመት 20 ዓመት አካባቢ የተለያዩ ጋዜጠኞች ከመንግስት የሚመጣባቸውን ግፊት ተነስተው ወደ ውጭ ሀገር የሚበሩበት የሚወጡበት ጊዜ ነበረ። እሱም ብቻ ሳይሆን አንዳንድም ኦርጋናይዜሽኖች ወይም አንዳንድ ባለስልጣኖችም ሆነ ለነሱ እንድትደግፋቸው የተለያዩ ብራይቦች ይመጣሉ፣ የተለያዩ ጉቦዎች ይመጣሉ። ይሄ ደግሞ እንደ አንድ ጋዜጠኝነት ይሄ አግባብ አይደለም። ከጋዜጠኛ ሙያ ክፍሉ በጣም ከባዱ የሚባለው ሁሌም ለሐቅ መቆሙ ነው የሚከብደው እንደኔ ኦፒኒየን ማለት ነው። በእውነቱ በጣም ወሳኝ ነጥብ ነው ያነሱት። ከጋዜጠኝነት ክፍል ውስጥ በጣም ከባዱ የሚባለው ክፍል ለእውነት መቆም ነው የሚለውን አንስተዋልና ያ በጣም ወሳኙ ነጥብ ነው። ለእውነት ስንቆም ሁልጊዜም ከጀርባችን ቻሌንጆች ይኖራሉ።
እኛን ከእውነት ሊያዘናጉን ወይም ከእውነት ሊያርቁን የሚፈልጉ ሰዎች ስለሚኖሩ ያ በጣም ወሳኙና ከባዱ የጋዜጠኝነት ክፍል ነው ብዬ አምናለሁ። ስለ መረጃው በጣም አመሰግናለሁ። ቀጣይ ጥያቄያችን የሚሆነው ለቀጣይ እንግዳችን ነው የሚሆነው። ጥያቄያችን በጋዜጠኝነት ሙያ ውስጥ ብዙ ጊዜ በማህበረሰቡ ሀሳብ ላይ እንዲሁ የሚታሰቡ ነገር ግን ትክክል ያልሆኑ የተሳሳቱ ግንዛቤዎች አሉ። ለምሳሌ እኔ አስታውሳለሁ ህፃን ልጅ ሆኜ አንድ ሰፈራችን ውስጥ በጣም የምትለፈልፍ ልጅ ነበረች። በቃ ከዚህም ከዛም ዝም ብላ የምታወራ ልጅና ልጆች ቢቢሲ ይሏት ነበር። ያ ማለት ምንድነው? የተለመደ አስተሳሰብ አለ ማህበረሰባችን ውስጥ። አንድ ሰው በጣም ለፍላፊ ከሆነ ምናምን እንደዚህ አይነት ሰው ለጋዜጠኝነት ጥሩ ነው ተብሎ ይገመታልና በዋነኝነት ከመሰረታዊ የጋዜጠኝነት ሀሳብ ጋር አንስተው ይህንን ሀሳብ እንዴት ያዩታል? ሌሎችስ የተሳሳቱ ግንዛቤዎች ካሉ ቢያነሷቸው እድሉን ለእናንተ ሰጣለሁ። እሺ አመሰግናለሁ። የተሳሳተ ግንዛቤ ብለህ ለጠየቀኝ በማህበረሰቡ ዘንድ ማለት ነው ጋዜጠኝነትን ስፔሻሊ ማህበረሰባችን ከአንድ ቦታ ወሬ አፈናፍኖ አውጥቶ ለአንድ ማቀበል ወይም በቃ ወሬ አመላላሽ አይነት ነገር ነው አድርጎ የሚወስደው። ግን ጋዜጠኝነት ከዛ በላይ እንደሆነ ነው። ጋዜጠኝነት ለአንድ ሶሳይቲ ወሳኝ ነገር ቢሆን መረጃ ነው። አንድ ሶሳይቲ መረጃ በጣም ያስፈልገዋል ብዬ ነው የማስበው እና ለዛ ደግሞ ሌላ የማይሆን ስም ቢሰጠውም ለጋዜጠኝነት ሙያ ግን ያን መረጃ ከየትም ፈልጎ ለዛ ማህበረሰብ የሚያቀርበው ምክንያቱም መረጃ ለአንድ ማህበረሰብ ወሳኝና አስፈላጊ ነገር ስለሆነ ሶሳይቲ ያለ መረጃ መኖር ስለማይችል ማለት ነው እና አንድ ይሄ ነው። ሌላው ነገር ደግሞ በእኛ ሀገር ካየነው ብዙ ጊዜ አሁን የሚወሰደው ሚዲያ ላይ የሚሰራጨው ነገራቶች ከዛም ሊሆን ይችላል። ብዙ ጊዜ ደግሞ በእኛ ሀገር ላይ ሳይንሱ ሳይሆን ጋዜጠኝነትን በእኛ ሀገር ላይ ካየነው ፕሮፓጋንዳ ነው የሚያራምዱት ለመንግስት እና በዛ ነገር ተጽዕኖ ብዙ ጊዜ እውነት የሆነውን መረጃ አይደለም የምናገኘው፣ ግን እዛ ውስጥ እውነት የሆኑ መረጃዎች አሉ እና አሁን ላይ ደግሞ ብዙ ሰው የሚሰራጨውን ሚዲያ የሚሰራጨውን ኢንፎርሜሽን ወደ እውነት አይወስደውም። ከዛ ነገር በተነሳ ማለት ነው በቃ ሁሉንም ወደ ፕሮፓጋንዳ አድርጎ ማሰብ ነገር አለውና ውሸትም እንዳለው እውነትም ጋዜጠኝነት እውነትም ለእውነትም እንደሚቆም ማወቅ አለበት አንድ ማህበረሰብ። ወደዛ እንደዛ አይነት እንትኖች ናቸው ያሉት በማህበረሰቡ ማለት ነው። ከዚህ ጋር እያይዘው እንደውም በስተመጨረሻ ለማህበረሰቡ ስለ ጋዜጠኝነት ማስተላለፍ የሚፈልጉት መልእክት ካለ ማህበረሰቡ ይሄን ቢያውቀው የሚሉት መልእክት ካለ ቢያስተላልፉ። እሺ ማንሳት የምፈልገው ወይም ማስተላለፍ የምፈልገው ለማህበረሰቡ ቅድም እንዳልኩክ ከዚህ በፊት በነበረው ነገር ከአንድ ከጋዜጠኝነት የሚመጣውን ኢንፎርሜሽን ሁላ ወደ ውሸት የመወሰን ነገር አለው እና ሁሉም ውሸት አይደለም ነው። ኢቭን አሁን ጋዜጠኞች እውነትን ይዞ ለማውራቱ ላይ ያምነናል ወይ ሶሳይቱ ማህበረሰቡ ያምነናል ወይ የምር እውነትን ሁላ ይዞ ማለት ነው። ምክንያቱም ይሄ የጋዜጠኝነትም የጋዜጠኛም ጥፋት ሊሆን ይችላል ባለፉት ነገራቶች በመንግስትም በኩል ባለው ነገር ሆኖ ግን ሁሉም ውሸት አይደለም እና እውነትም ያስተላልፋል ነው በእኛ ሀገር ከወሰን ነው እና ሁሉም ውሸት አይደለም እና እውነትም አለው ያም ማህበረሰቡ እንዲያምር ስለሚፈልግ በእውነቱ ስለሰጡን መረጃ በጣም ነው የምናመሰግነው። እንደው በስተመጨረሻ እርስዎ ማስተላለፍ የሚፈልጉት መልእክት ካለ እንዲያስተላልፉ እድል ልስጠው። በተለይ ከጋዜጠኝነት ሙያ ጋር ተያይዞ ለጋዜጠኞች ማስተላለፍ የሚፈልጉት መልእክት ካለ እድሉን ብሰጡት ደስ ይለኛል። እሺ አመሰግናለሁ። ማስተላለፍ የምፈልገው መልእክት ምንድነው? በተለይ ለጋዜጠኞች የጋዜጠኝነት ሙያ እየተማሩ ላሉ ተማሪዎችም ሆነ ውጪ በጋዜጠኝነት ስራ ላይ ተሰማርተው እየሰሩ ያሉት ማስተላለፈው መልእክት ምንድነው? ሁሌም ቢሆን ሁሌም
ለሀቅ መቆም ነው የሚያስፈልገው፣ ለእውነታ መቆም ነው የሚያስፈልገው። የተለያዩ አካላቶች በእናንተ ይመጡባቸዋል፣ ወይም በጉቦም ሆነ ወይም በራሳችሁ በገዛ ህይወታችሁ ላይ ራሱ ማስፈራሪያ፣ ዛቻ ይመጣባቸዋል በእርግጥ እና ሁሌም ለሀቅ እንቁም ነው ለህብረተሰቡ፣ ለሶሳይቲው፣ ለኢትዮጵያ ህዝቦች እንዲያውም ለዓለም ሁሉ በሙሉ መቆም ነው ያለብን። ለምሳሌ አሁን ካየን አንድ ጋዜጠኛ ምን ያክል በዓለም ላይ ተጽዕኖ ያሳደራል ብንል ለምሳሌ የፍልስጤንና የእስራኤልን ሀገር ጦርነት ብናይ አልጀዚራና ፕሬስ የሚባል እነሱ እዛ ፍልስጤን ሀገር ላይ ወይም ጋዛ ላይ ሄደው ባይዘግቡ ኖሮ ዓለም ራሱ እስካሁን መቼ ያውቃል ለነሱ ፕሮቴስት አይወጡላቸውም ነበረ፣ ለነሱ ድምጽ አይሆኑላቸውም ነበረ። እንደ አንድ ሀገር እንደ አንድ ጋዜጠኛ ወይም እንደ አንድ ጋዜጠኝነት ሙያ ያለው ሰው ግን ሁሌም ለእውነታ ነው መቆም ያለበት፣ ለህዝቡ ነው መቆም ያለበት። በእውነቱ ሁሉም እንግዶቼ ስለሰጣችሁኝ መረጃ እጅግ አድርጌ ነው የማመሰግነው። ዛሬ በዋነኝነት ስለ ጋዜጠኝነት ሙያ የተወሰነ ልምዶችን አብረን ለመካፈል ሞክረናል። በቀጣይ ደግሞ በአዲስ ሙያ እስከምንገናኝ ድረስ ቸር ሰንብቱ እላለሁ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ሰንብቱ።